ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ተከታታዮች እንደምን ዋላችሁ። ዛሬ ሰኔ 2 ቀን 2018 ዓመተ ምህረት በኢትዮጵያ የባንኮች የውጭ ምንዛሬ ገበያ ላይ ከፍተኛ ፍክክር የተመዘገበ ሲሆን የኦሮሚያ ኢንተርናሽናል ባንክ ለአሜሪካ ዶላር፣ ለዩሮ እና ለነጠላ የእንግሊዝ ፓውንድ ከፍተኛውን የመግዣ ዋጋ በማቅረብ ገበያውን እየመራ ይገኛል። በዚህም መሰረት አንድ የአሜሪካ ዶላር በ162 ብር ከ96 ሳንቲም፣ አንድ ዩሮ በ192 ብር ከ31 ሳንቲም እንዲሁም አንድ የእንግሊዝ ፓውንድ በ231 ብር ከ75 ሳንቲም እየተገዛ ይገኛል። በሌላ በኩል አንድ ሳውዲ ሪያል፣ የአውስትራሊያ ዶላር እና የባህሬን ዲናር ያሉ የመካከለኛ ምስራቅ ሌሎችም ሀገራት ምንዛሬ ላይ የኢትዮጵያ ንግድ ባንክ የተሻለ የመግዣ ዋጋ ይዞ ቀርበዋል። አብራችሁን ቆዩ። ወደ ዝርዝር መረጃው ስንገባ የሁለቱ ከፍተኛ ውጭ ምንዛሬ መግዣ ዋጋ እና የባንኮች ስም የአሜሪካን ዶላርን ከፍተኛ መግዣ ዋጋ 162 ብር ከ96 ሳንቲም የኢትዮጵያ ብር ሲሆን የባንኩ ስሙ ኦሮሚያ ኢንተርናሽናል ባንክ ነው። የአውሮፓ ዩሮን ስንመለከት ከፍተኛ መግዣ ዋጋ ቅድም እንደገለጽ ነው 192 ብር ከ31 ሳንቲም የባንኩ ስሙ ኦሮሚያ ኢንተርናሽናል ባንክ ነው። የእንግሊዝን ፓውንድን ስንመለከት ደግሞ ከፍተኛ መግዣ ዋጋ 231 ብር ከ75 ሳንቲም የኢትዮጵያ ብር ነው። የባንኩ ስሙ ኦሮሚያ ኢንተርናሽናል ባንክ ነው። የካናዳ ዶላርን ስንመለከት ከፍተኛ መግዣ ዋጋ 114 ብር ከ38 ሳንቲም የኢትዮጵያ ብር ነው። የባንኩ ስሙ የኢትዮጵያ ብሔራዊ ባንክ ነው። እንዲሁም ወጋገን ባንክ። የአውስትራሊያን ዶላር ስንመለከት ከፍተኛ መግዣ ዋጋ 110 ብር ከ55 ሳንቲም የኢትዮጵያ ብር ሲሆን የባንኩ ስም የኢትዮጵያ ንግድ ባንክ ነው። የዱባይ ድርሃም ስንመለከት ከፍተኛ መግዣ ዋጋ 44 ብር ከ72 ሳንቲም የኢትዮጵያ ብር። የባንኩም ስሙ ራሚስ ባንክ እና አቢሲኒያ ባንክ ናቸው። የሳውዲ ሪያልን ስንመለከት ከፍተኛ መግዣ ዋጋ 42 ብር ከ93 ሳንቲም ሲሆን የባንኩ ስም የኢትዮጵያ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ነው። የኦማን ሪያል ስንመለከት ከፍተኛ መግዣ ዋጋ 411 ብር ከ35 ሳንቲም የኢትዮጵያ ብር ነው። የባንክ ስሙ የኢትዮጵያ ንግድ ባንክ ነው። የባህሬን ዲናርን ስንመለከት ከፍተኛ መግዣ ዋጋ 419 ብር ከ80 ሳንቲም የኢትዮጵያ ብር ነው። የባንኩ ስምም የኢትዮጵያ ንግድ ባንክ ነው። የቀጠር ሪያልን ስንመለከት ከፍተኛ መግዣ ዋጋ 43 ብር ከ48 ሳንቲም የኢትዮጵያ ብር ነው። የባንክ ስምም የኢትዮጵያ ንግድ ባንክ ማለት ኮመርሻል ባንክ ኦፍ ኢትዮጵያ ነው። ክቡራትና ክቡራን የቻናላችን ተከታታዮች አሁን በመቀጠል የምንመለከተው የጥቁር ገበያ ምንዛሬ ነው። አብራችሁን ቆዩ። 100 የአሜሪካ ዶላር 18138 ብር ከ82 ሳንቲም። የአውሮፓ ዩሮ ስንመለከት 100 የአውሮፓ ዩሮ 20929 ብር ከ55 ሳንቲም። 100 የእንግሊዝ ፓውንድ ስንመለከት 24238 ብር ከ42 ሳንቲም። 100 የሳውዲ ሪያል 4831 ብር ከ2 ሳንቲም። 100 የዱባይ ድርሃም 4938 ብር ከ7 ሳንቲም። 100 የስዊዝ ፍራንክ 22757 ብር ከ6 ሳንቲም። 100 የካናዳ ዶላር 13012 ብር ከ9 ሳንቲም። 100 የአውስትራሊያ ዶላር 12789 ብር ከ67 ሳንቲም። 100 የቻይና ዮሐን 2676 ብር ከ92 ሳንቲም። 100 የኩዌት ዲናር 58656 ብር ከ75 ሳንቲም። 100 የቀጠር ሪያል ስንመለከት ደግሞ 4981 ብር ከ40 ሳንቲም። 100 የኦማን ሪያል ስንመለከት 47158 ብር ከ6 ሳንቲም። 100 የጆርዳን ዲናር ስንመለከት 25577 ብር ከ89 ሳንቲም። 100 የባህሬን ዲናር ስንመለከት 48087 ብር ከ28 ሳንቲም። 100 የእስራኤል ሽኩር ስንመለከት 6172 ብር
ከ61 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።